አሁን ደግሞ እንዴት ነው ኖት አውርደን ፈተና አውርደን መጠቀም የምንችለው የሚለውን እናያለን። እዚች ጋር ትመጡና ለምሳሌ ናቹራል ማትስ ከሆነ የምትፈልጉት ዳውንሎድ የሚለውን ትነካላችሁ። ከላይ ይጠይቃችኋል። ኮንፈርም ዳውንሎድ አድርግ ትሉታላችሁ። አሁን ዳውንሎድ እያደረገ ነው። ኦኬ፣ ስለዚህ ዳውንሎድ አድርጓል ማለት ነው። ቪዲዮ አድ ሲደረግ እዚህ ጋር ነው ይመጣላችሁ። ቪዲዮውን ኦንላይንም ማየት ትችላላችሁ ነክታችሁ። ካልፈለጋችሁ ደግሞ ዳውንሎድ የሚለውን መንካትና ዳውንሎድ አድርጋችሁ ማየት ትችላላችሁ በኋላ ላይ። አሁን ኖት ነው የሚፈልገው። ኖቱ ጋር ገባለሁ። ኖት ጋር ስገባ እንደዚህ አድርጎ ኖቶችን ያመጣልኛል። የምትፈልጉትን ለማንበብ የምትፈልጉትን ኖት ነክታችሁ ትገባላችሁ። ኦኬ፣ በዚህ መሰረት ኖቱን ያመጣላችኋል ማለት ነው። ስለዚህ ለምሳሌ ሌላ ፊውቸር እዚህ ጋር ማሳያችሁ ምንድን ነው፣ ሰዓት አድርጋችሁ ወይንም ራሳችሁን ፎርስ አድርጋችሁ ማንበብ ከፈለጋችሁ ሰዓት ሴት ማድረግ ትችላላችሁ። ከሁለት ሰዓት በፊት 2 ሰዓት ሙሉ ማንበብ አለብኝ ብላችሁ ራሳችሁን የምታስገድዱ ከሆነ ሴት አድርጋችሁ እዚህ ሴት የሚለውን ትነካላችሁ። ከዛ የምትፈልጉት 2 ሰዓት ከሆነ 2 ሰዓት ታደርጉና ሴት ታይመር ትላላችሁ። አሁን ሴት አድርጓል ታይም። ማንበብ ሲጀምሩ ስታርት ትላላችሁ። ወደ ታች ያው መቁጠር ይጀምራል። 2 ሰዓት ሳይሞላ እንትን አይልም። ወይንም ወታችሁም ስትገቡ 2 ሰዓቱ እንደገና ነው የሚጀምረው። 1 ሰዓት ላይ ቆሙ ከሆነ 1 ሰዓት ብሎ ነው እንደገና የሚጀምረው። ይሄ ራሳችሁን ፎርስ አድርጋችሁ ለማንበብ ይጠቅማችኋል። ሮቴት ማድረግ ፈልጉ ከሆነ ሳይድ ስክሪን እዚህ ጋር ነው። ዳርክ ሞድ አድርጋችሁ ማንበብ ከፈለጋችሁ ይሄንን ትነካላችሁ። አሁን ዳርክ ሞድ ላይ ነው። እንደዚህ አድርጋችሁ ማንበብ ትችላላችሁ። ሌላ ደግሞ የቴክስቱን ሳይዝ መጨመርም መቀነስም ከፈለጋችሁ ኤ ፕላስ ሚለውን ስትነጉ ይጨምራል፣ ማይነስ ምትለውን ስትነጉ ደግሞ ይቀንሳል። እንደፈለጋችሁ አድርጋችሁ ማንበብ ትችላላችሁ። ሌላኛው ደግሞ እዚች ጋር ኢሜጇ አልታይ ካላችሁ ወይንም ጥቅጥቅ ያለ ጽሁፍ ሆና አልታይ ካላችሁ ኢሜጁን መንካትና ውስጥ ገብታችሁ ዙምን ማድረግ ትችላላችሁ። እንዲያርጋችሁ ማንበብ ትችላላችሁ። ሪሴት አድርጋችሁ የኤክስ ምልክቷን ነክታችሁ መውጣት ነው። ኖት ማንበቢያ ውስጥ አንደኛው የቀረው ደግሞ የምነግራችሁ ሄልፓስ ኢምፕሩቭ ብሎ ነገር ነው። ይሄ ምንድነው? ቤዚካሊ ኖቱ ላይ የሆነ ችግር ካለ ወይንም ኢምፕሩቭ ይደረግ፣ ይሄኛው ሀሳብ በደንብ ይብራራ የምትሉት ነገር ካለ እዚህ ሄልፓስ ቱ ኢምፕሩቭ ብሎን ትነካላችሁ። ከላይ ማለት ይሄው ከ1.14 ላይ ያለው የሱ ነው። ይሄንን ሳብ ቶፒኩን ነው ኢምፕሩቭ የምናደርገው 1.14 ይሄ ታውቶሎጂ ኤንድ ኮንትራዲክሽን የሚለውን ከፈለጋችሁ እሱን ኢምፕሩቭ እንዲደረግ እሱን ሄልፓስ ቱ ኢምፕሩቭ የሚለውን ትነካላችሁ። እዚህ ወስዳችኋል። አንድ አድሚን ትመርጡና ለጊዜው ያለው አንድ አድሚን ነው፣ 2-3 ይኖራል። አንድ አድሚን ትመርጡና ትነካላችሁ። እዚህ ጋር ይጽፍላችኋል ሰጀሽን አለ የሚለው። እናንተ እዚህ ጋር ደግሞ ምንድነው የምታደርጉት? ወደ ታች ኢንተርቲሉና የራሳችሁን እንትን ኢምፕሩቭ ማድረግ ያለበትን ፖይንት ትጽፋላችሁ ማለት ነው። ዲቴይል ዲስክሪፕሽን ከቻላችሁ ኢምፕሩቭ አድርግ የሚለውን ትጽፉና ዲቴይል እንደዚህ ኢምፕሩቭ ብቻ የሚለውን ሳይሆን ዲቴይል ነገር ትጽፉና ትልኩልናላችሁ። ከዛ እንመልስላችኋለን ማለት ነው። አይተን ስለ ኖት እንትን እንደዚህ ነው። ሌላኛው ደግሞ ምንድነው ኤግዛሞችን ፈልጉ ከሆነ ኤግዛምስ የሚለው ጋር ትመጡና የምትፈልጉትን ኤግዛም ፋይናል ነው፣ ሚድ ነው፣ ወርክሺት ነው የምትፈልጉት የሚለውን መርጣችሁ ፋይናል ፈልጉ ከሆነ ዳውንሎድ የሚለውን ትነካላችሁ። አሁን ዳውንሎድ አድርጎ ጨርሶልናል ማለት ነው። ኦኬ ብላችሁ ፋይናል ኤግዛምስ የሚለውን ትነካላችሁ። ይጠይቃችኋል ዩኒቨርሲቲ፣ የትኛውን ዩኒቨርሲቲ ኤግዛም ነው የምትፈልጉት። እየመረጣችሁ በእናንተ መሰረት መሄድ። እኔ ያስቱን ከሆነ የምፈልገው ያስቱን ትላላችሁ። ያመጣላችኋል። ኤግዛም 1-16 ጥያቄ ያለው ኤግዛም አለ የገባ። ይሄ ምንድነው? ቤዚካሊ ፈተና ሲጨርሱ ነው መልሱን ማየት የምፈልጉት ወይስ እያንዳንዱን ጥያቄ መልስ በመለሳችሁ ቁጥር ነው የሚለው። እኔ እያንዳንዱን መልስ ጥያቄ ከመለስኩ በኋላ ስለምፈልግ አፍተር ኢች ኩዌሽን የሚለውን ሁለተኛውን ነካለሁ። ስለዚያም ፈተናውን ጀመረ። እነዚህ ቹዝ ስላልሆኑ ቹዝ የላችሁም። ቹዝ ያለው ከሆነ እዚህ ጋር ያመጣላችኋል። ቹዙን ሰሌክት ታደርጋላችሁ። ኤክስፕላኔሽን ከፈለጋችሁ ጥያቄው ይሄ ነው። ኤክስፕላኔሽን ከፈለጋችሁ ይሄንን ትነካላችሁ። ከዛ አሰራሩን ሙላ ያሳያችኋል እዚህ ማለት ነው። ሌላኛው እዚህ ጋር ፊውቸሩ ደግሞ ምንድነው?
ሴት ታይመር እዚህም ጋር ማስቀመጥ ትችላላችሁ። ፈተናው ለምሳሌ 16 ጥያቄ ነው ያለው። ለ16 ጥያቄ ማክሲመም ሊሰጥ የሚችል ደቂቃ 3 ሰዓት ነው። 3 ሰዓት ሴት ታደርጉና ራሳችሁን ለመፈተን ከፈለጋችሁ 3 ሰዓት 00 ላይ አድርጋችሁ ሴት ታይመር ትላላችሁ። ከዛ ስታርት ስትሉ መቁጠር ይጀምራል ወደታች። ይሄ ሰዓት ማየት ምናልባት የሚረብሻችሁ ከሆነ እየሰራችሁ ይህንን ሀይል የሚለውን ስትነኩ ሰዓቱን ይረብቀዋል። ከፈለጋችሁ ቼክ ማድረግ ከፈለጋችሁ እሱ መንካት ነው፣ እንደገና ያመጣዋል ማለት ነው። ኦኬ ይህንን ይመስላል። ሲጨርሱ ሰሚት ስትሉ የመለሳችሁትን ጥያቄ ቁጥርና በፐርሰንት ስንት እንዳገኛችሁ እዚህ ጋር ይነግራችኋል ጨርሶ ማለት ነው። የኤግዛሙ ይህንን ይመስላል።